ይህ በብራዚል የሚገኝ ግራ አጋቢ የሆነ ከባድ ተሽከርካሪ ሲሆን ብዙዎችን እያነጋገረ የሚገኝ ከባድ መኪና አይነት ነው። የከባድ ተሽከርካሪው ፊተኛ ክፍል ዝቅ ብሎ የኋለኛው ክፍል ደግሞ ከፍ ያለው ይህ መኪና ከፍተኛ የሆነ የመኪና ላይ የስርቆት ችግር ባለባቸው የብራዚል አካባቢዎች ይህ ዲዛይን አስፈላጊ ሆኖ እንደተገኘ ለማወቅ ተችሏል። ይህንን የስርቆት ችግር ለመከላከል የከባድ ተሽከርካሪ ባለቤቶች ከፊት ያለውን የመኪና ክፍል ዝቅ በማድረግና የኋለኛውን የመኪና ክፍል ከፍ አድርገው በሞዲፊክ በመስራት የከባድ ተሽከርካሪዎችን ስርቆት መቀነስ መቻላቸው ተነግሯል። አንዳንድ ከባድ ተሽከርካሪዎች ከኋላ እስከ 2 ሜትር የሚደርስ ከፍታ ያላቸው ሲሆን ስርቆትን ከመከላከል በተጨማሪ በብራዚል አንዳንድ አካባቢዎች የሚጥለው ዝናብ ከፍተኛ ስለሆነ በጭነቶች ላይ የሚከሰትን የእርጥበት ጉዳት ለመቀነስ እንደሚጠቅም ተነግሯል። ጊዜያት እያለፉ በሄዱ ቁጥር ይህ አገራራሚ የመኪና ሞዲፊክ በብራዚል የተሽከርካሪዎች ፋሽን እስከ መባልም ደርሷል። ነገር ግን ይህ ሞዲፊኬሽን ከባድ ችግር የሚያስከትል የዲዛይን አይነት ሲሆን የመኪናው ሙሉ አቋምና ሚዛን መጠበቅ በዚህ ዲዛይን ምክንያት ጥያቄ ውስጥ የሚገባ ሲሆን ይህም የከባድ ተሽከርካሪዎችን ደህንነት አደጋ ላይ የሚጥል ሊሆን እንደሚችል ተነግሮለታል።